የተከበራችሁ የኪሮስ ሪፖርት አዳማጮች ዛሬ በጣም የተከበረ የታወቀ እንግዳ እያመጣሁላችሁ ነው። የዮፍትሄ ፖድካስት ባለቤት ነው፣ እሱ ነው የሚያካሄደው እና ዛሬ እሱ የኔ እንግዳ ሆኖ ቀርቧል። ዮፍቴን ማስተዋወቅ የለብኝም። በጣም የታወቀ የተከበረ ትሁት ስነ ስርዓተኛ ሰው ነው እና ተደሰቱበት፣ አዳምጡት። ፕሮግራሙ ጥያቄ ካላችሁ ደግሞ ዩቱብ ሲወጣ ወደ kiros@fas.harvard.edu እየጻፋችሁ ጥያቄያችሁን ማቅረብ ትችላላችሁ። አቶ ዮፍታይ እንኳን መጣህልን። እንዴት ነህ? በጣም አመሰግናለሁ ፕሮፌሰር ኪሮስ ስለጋበዝከኝ። ለእኔም ደስታ ነው ከአንተ ጋር በፕሮፌሰር ኪሮስ ሾው ለመገናኘት ስለቻልን። ጊዜህን ወስደህ አክብረህ ስለጠራኸኝ እግዚአብሔር ያክብርልኝ። እግዚአብሔር ስትልኝ ይገባሃል እንጂ እና እስቲ ራስን አስተዋውቅ። ብዙ ነገር የሰራ ሰው ነህ። እንዲያውም የት ልጀምርና እና ራስህ ብታስተዋውቅ እንዴት ደስ ይለኝ ነበር። ጥሩ፣ እንደገና በጣም አመሰግናለሁ። ለኪሮስ ሾው ተከታታዮች ቤተሰቦች ደህና ናቸው? ሰላም እላለሁ። እንግዲህ ዮፍታሄ ይባላለሁ። ዮፍታሄ ሾው እና ኮኔክቲንግ ዳትን ዛሬ ለማስተዋወቅም የምሰራው ስራዎች እና በኮሚኒቲም ደግሞ ምን እያደረግን እንደሆነ ለመነጋገር እንግዲህ የተገናኝበት ነው። በአጭሩ ለማስተዋወቅ እንግዲህ ዮፍታሄ ሾው ወደ ከሰባት ዓመት አልፎታል እንግዲህ እና በተለያየ መንገድ ህብረተሰቡን ለማስተማር ለመማማር ምን ማድረግ ይገባናል በማለት የጀመርኩት ፕሮግራም ነው። ጊዜ ብሎ እንግዲህ እስካሁን ወደ 440 ሰዎችን ኢንተርቪው አድርጌያለሁ። ይሄም ደግሞ ህዝባችን አብሮ መስራት የሚችል መሆኑን ብዙ ጊዜ ምን ይባላል አበሻ አብሮ መብላት እንጂ አብሮ መስራት አይችልም የሚለውን ነገር ያፈረሰልኝ አብሮ በመስራት አብሮ ማደግ እኔ ኮሌጅ እጄ ከተማርኩት በላይ የራሴ ህዝብ ያስተማረኝ መንገድ ስለሆነ እያንዳንዱን ሰው ከዶክተሮችም ይሁን ከኢንጂነሮችም ይሁን ሜንታል ሄልዝ ላይ ይሁን ወጣቶችን ይሁን እናቶችን ይሁን አውቲዝም ላይ ይሁን እነዚህን የተለያየ ነገሮችን ለእኛ ህብረተሰብ ያገለግላል ይጠቅማል በምላቸው መንገዶች ሁሉ እነሱን ኢንተርቪው እያደረግኩኝ ቆይቻለሁ ማለት ነው። ከዛ በተረፈ ደግሞ ኮኔክቲንግ ኢች ዳት የሚለው ናን ፕሮፊቴን ከፍቼ በሱ ደግሞ እንግዲህ በየስቴቱ ሮድ ቱ ሂሊንግ የሚል ምንድነው የምናተኩረው በየኮሚኒቲው እየተጋበዝኩኝ ሲሄድ ከኢትዮጵያ ኮሚኒቲው ጋር እና ከኤርትራ ኮሚኒቲው ጋር አንድ ላይ በመሆን አውቲዝም ላይ አውቲዝም ማለት እንግዲህ ባለ መንገድ ከአክሰፕታንሱ አዌርነሱ አድቮኬሲ መድረስ የምንችልበትን የምናፍርበትና እርግማን ያልሆነ ነገር ሲሆን ያልሆነ ነገር ነውና በተቻለ መጠን ይህንን ፍርሃቱን አጥፍተን መስራት የምንችልበትን አብረን መገልገል የምንችልበትን የተደበቁ ቤተሰቦችንም ደግሞ ወደ ውጭ አውጥተን አብረን እኔም ደግሞ አንድ ልጄ አውቲዝም ያለው ስለሆነ ያንን ጀርኒ እንግዲህ ከሁሉም ጋር ለማካፈልም ለመካፈልም ለመረዳዳት የተሰራ አንደኛው ፓናል እሱ ነው። በሁለተኛው ደግሞ የልጆች አስተዳደግ ላይ ሚኒንግ ኮንሽንስ ፓረንቲንግ በማለት መውለድ ብቻ ሳይሆን ማሳደግስ ምን ይመስላል፣ ከልጆቻችን ጋር ያለንን ጊዜ እንዴት ነው ሪስፔክት አድርገን መጠቀም ያለብን፣ ከልጆቻችን ጋር አብረን ማደግ እንዳለብን እንዳልኩት ሁሌ ምንድን ነው የ5 ዓመት ልጅን የማሳድግበትን ጭንቅላት ይዤ የ15 ዓመት ልጅ ላሳድግ አልችልም። ሶፍትዌር አፕግሬድ እንደሚባል ስልኬን አፕግሬድ እንደማደርገው ሁሉ ጭንቅላታችንንም አፕግሬድ በማድረግ ከልጆቹ ጋር ያላቸውን ንግግር ከካልቸሩ ጋር መገናኘት ባላቸው መንገድ ከእነሱ ጋር እኩል ማደግ የምንችልበትን መድረክ እንፈጥራለን። ከዛ ደግሞ እንግዲህ እንደምታውቁት በተለያየ መንገዶች በትሮማ በሉት ያለፍን ሜንታል ሄልዝ ላይ ይህንን ነገር ሳናስተካከል ልጆች እናሳድግ ብንል ወይም ከህብረተሰቡ ጋር እንገናኝ ብንል ያንን ትሮማ ነው መልሰን ሌላው ላይ የምናደርገው እና ሜንታል ሄልዝ ታቡ ሳይሆን ሜንታል ሄልዝ የሚፈራ ነገር ሳይሆን ከሳይንስ እና ከሃይማኖቱ ጋር የሚጋጭ ሳይሆን ሁለቱንም አንድ ላይ በመያዝ እኔ ሂል ሳደርግ እኔ ስስተካከል እኔ ሜንታል ሄልዝን ዲፕሬሽንን ሳስተካከል ከህብረተሰቡ ጋር የምገናኝበትን መንገድ በስርዓቱ መስራት እንችላለን የሚል ደግሞ ሜንታል ሄልዝ ላይ በጣም ፎከስ እናደርጋለን። መጨረሻ ፕሮግራም ብለን ደግሞ የምንለው ይህን ፓናል ስንሰራ ምንድነው ዩዝ ቮይስ የምንለው ደግሞ ወጣቶቹ ከራሳቸው አንደበት ከ18 እስከ 27 ያሉት ደግሞ ለምንድነው ከካልቸር እየወጡ ያሉት ከሃይማኖት እየሸሹ ያሉት በምን አይነት ምክንያቶች ነው? ስለዚህ ራሳቸውን አዳምጠን ከሚያልፉበት መንገድ እነዚህ ልጆች ብሪጅ መሆን የሚችሉበትን ከቤተሰቦቻቸውን ጋር መታረቅ የሚችሉበትም ከያንገር ሲብሊንጋቸውም ጋር ደግሞ ለእነሱ ሮል ሞዴል የሚሆኑበትን መንገድ በምን አይነት መንገድ እንክፈት በማለት ከእነሱ ጋር ብንሰራ እነዚህ ልጆች ወደ ህብረተሰቦች ወደ ቤተሰቦቻቸው ተመልሰው
ያለውን ችግር አብረን መወጣት የምንችል መሆኑን መደማመጥ የሚፈጠርበትን መንገድ የምንሰራበት መንገድ ነው ማለት ነው። እንግዲህ ሰፋ እያለን እየሄድን ደግሞ እየጨማመርን ሄዳለሁ ከጥያቄው ጋር። በጣም ደስ የሚል መልስ ነው የተሰጠኝ እና የሚገርመኝ ነገር አለ። ያንተ ነገር ፕሮግራሞቹን በደንብ አድርጌ በችሎታ ተከታትያለሁ። በጣም ሰፊ ናቸው አርስቶቹ። አሁን እንዳቀረብክን መጨረሻ አላቸው። አንተ ደግሞ የፕሮግራሙ ኃላፊ ብቻ አይደለም፣ የቤተሰብነትም ትልቅ ኃላፊነት ነው የምትወስደው ያለው። አሁን እንኳን ይህን ፕሮግራም ለማዘጋጀት አባይን ይዘህ ነው የመጣው። አባይ ቁጭ ብሏል። እሳቸውን ቁጭ አድርገን ነው ይህ ፕሮግራም እናካሄደው ያለ ነው እና ይሄ ቀላል ስራ አይደለም። ብዙ ትዕግስት ያስፈልገዋል፣ ምስጢር ያስፈልገዋል። ብዙ ብዙ ነገሮች ተሸክሞ የሚሄድ ፕሮግራም ነው ያለ እና ምስጢርህ እንዴት ነው? ይህ እኮ 24/7 የሚሉት ነጮቹ ጊዜ የሚወስድ ስራ ነው። በጣም ሰፊ ነው። በጣም ሰፊ ነው። ደግሞ እስፋቱ ብቻ አይደለም። ሽማግሌዎች ያሉበት፣ ወጣቶች ያሉበት፣ ጮጮዎች ያሉበት፣ ሁሉም አገናኝተህ በየችሎቻችሁ እየቀረብክ እየጠየቅ ነው የምታካሄደው እና እስቲ ስለ ምስጢርህን ደግሞ ለሚመጡት እንዳንተ እንዲሆኑልን ጎልተው እንዲወጡልን ምን ብታረግ ነው የሚሳካልህ ያለው? ሚስጥር ነው ብዬ እንኳን ባልለው ምንድነው፣ አንድ እኔ እንግዲህ በእግዚአብሔር ኃይል ነው የምንቀሳቀሰው ማለት እችላለሁ። ጸሎት ትልቁ ኃይሌ ነው ማለት እችላለሁ። ሳልጸልይ የምሰራቸው ነገሮች የሉም እና ከእግዚአብሔር በማገኘው ኃይል ነው። እንዳልከው ዛሬም እንግዲህ አባዬም የሚቀጥለው ክፍል ቁጭ ብሏል እና ጊዜያችንን በስርዓቱ ከተጠቀምንበት ኢምፖርተንት ብለን የምንላቸውን ነገሮች ማስተካከልና ማወቅ መቻል አለብን። ለእኔ ምንድን ነው ከአባት ከእናቶች ጋር ያለኝን ኢምፖርተንስ ቫሊዩ ማድረግ አለብኝ። ከዛ ደግሞ ልጆቼ ናቸው። ከልጆቼና ከነዚህ ውጭ ከፍዬ ነው አሁን አንዳንድ ሰዓቶቹን የምሰራው ማለት ነው። ግን በተቻለኝ መጠን ግን የእነሱን ፓርት የሚያስፈልገኝን ካደረግኩ በኋላ ደግሞ ለህብረተሰቡም ለሌላውን መገልገል ባለበት መንገድ ማገልገል አለብን። ለምሳሌ እንደ ኤግዛምፕል በወስደው ማለት ነው አንደኛው ልጄ አውቲዝም አለው። ከ5 ልጆች አሉኝ። ከ5ቱ ልጆች መንታዎች አሉ። መሀል ላይ ሴትና ወንድ ናቸው። ከመንታዎቹ መሀል አንደኛው አውቲዝም አለው። አውቲዝም ስላለው ቤት ውስጥ እኔ እሱ ምን እንደሚያስፈልገው አውቃለሁ፣ ምን መስራት እንዳለብኝ አውቃለሁ። ግን ወደ ውጭ ስንወጣ ፕሮፌሰር ኪሮስ አውቲዝም ካለው ልጅ ጋር ተገናኝቶ ካላወቀ ወጥቼ ካላስተማርኩኝ ልጄ ሲወጣ ፕሮፌሰር ኪሮስ ከልጄ ጋር ከያዕቆብ ጋር እንዴት ነው ኢንተራክት ማድረግ የሚችለውን ፓርት ላሳይ አልችልም ማለት ነው። ስለዚህ ወደ ውጭ የወጣሁበትም ምክንያትም ግዴታም ምክንያትም ያለኝ ምንድን ነው ለልጄም ለቤተሰቦቼም ደግሞ ያንን መንገድ መክፈት የምችልበት፣ በዛው ልክ ደግሞ እኔ የማልፍበትን ችግር ሌላው እንዳያልፍ ነው። በዚህ ምድር ላይ ስንፈጠር 2 ዓላማን ያለን ብዬ አስባለሁ። እግዚአብሔር ሲያስቀምጠን አንድ በተሰጠን በራሳችን አቅም እንድንሰራ፣ 2 እጅ ከሰጠኝ በ2 እጄ፣ አይምሮ ከሰጠኝ አይምሮን ተጠቅሜ እግዚአብሔርን ማገልገል እንድችል ነው። ሁለተኛው ደግሞ ሌሎቹን ፍጡር የእግዚአብሔር ፍጡር የምለውን ከፕሮፌሰር ኪሮስ ጋር ይሁን ከሌሎች ወንድሞች እህቶች ጋር በመገናኘት እነዛን ሰው መርዳትና ማገዝ ነው። ስለዚህ እኔ ያለፍኩበትን ችግር ስፔሻሊ በአሁን በኦቲዝም ብቻ እንኳን ባወራ እኔ የዛሬ 21 ዓመት ልጄ አውቲዝም ሲባል ስለ አውቲዝም ማውቀው ነገር አልነበረም። በአሁን ሰዓትም ዛሬ ትላንትና አዲስ ዳያግኖስ የሚሰሙ ቤተሰቦች እኔ ያሳለፍኩትን ችግር ማሳለፍ የለባቸውም። እኔ ራሱ አሁን አንዳንዴ ቁጭ ብዬ ስል አይወሽ ይሄ አሁን ዛሬ የማውቀውን ያኔ አውቄ ቢሆን ኖሮ ምን ያህል ለውጥ በልጄ ላይ ማምጣት እንደምችል ነው ሁሌ የሚታሰበኝ። ስለዚህ ይህንን ሪግሬቶች ይህንንም ደግሞ እኔ በተሰጠኝ የምለውን ነገር መስጠት የምችልበት ሰዓት ነው ያለሁትና ያንን ለመስጠት ለመዘጋጀት ብዬ ነው የምወጣው። ስለዚህ እንደ ግዴታም እንደ ኮሊንግም መክሊትም ብዬ የያዝኩት ነገር ስለሆነ ቀላል ነው እያልኩ አይደለም። ግን እነዚህን ነገሮች ባላንስ በማድረግ ከሰው ጋር ኢንተራክት ማድረግ የምንችልበት ኮኔክቲንግ ኢሽዳት ብዬ ናን ፕሮፊቱንም የከፈትኩበት ምክንያት ምንድን ነው? እኔ እናንተ አሁን በመገናኘታችን ልንሰራ የምንችላቸው ሰፋ ይላል። ብቻዬን በምሰራው መንገድ ትንሽ ነው ልሰራ የምችለው። ከሰው ጋር ግን በመገናኘት ብዙ ነገሮችን መስራት የምንችልባቸው። ዛሬ ለምሳሌ ለመጀመሪያ ጊዜ በአንተ ሾው የማያውቁኝ የአንተ ቤተሰቦች ዛሬ ያውቁኛል ማለት ነው። ስንገናኝ ምንድን ነው እኔና ፕሮፌሰር ኪሮስ አብረን በመስራት ብዙ ነገሮችን ማትረፍ የምንችላቸው ነገሮች ያሉት መውጣቱ፣ መስራቱ፣ ይህንን ባላንስ ማድረጉ ቀላል ባይሆንም ግን እንደ ግዴታም መደረግም ያለበት ነገር ስለሆነ
በተቻለ መጠን ደግሞ እንዳንተ አይነት ሰዎችም ብዙ ሰዎችም ደግሞ አብረን እንስራ ብዬ በምልበት ሰዓት ላይ እግዚአብሔር ስለሆነ የሚያስቀምጣቸው ሁሌም የምጸልየው ምንድነው እኔ ሰው ስጠኝ ብዬ ነው የምጸልየው እና ሰው ሰጥቶኝ ነው ብቻዬን የምሰራው ነገር ሳይሆን ከሰዎች ጋር እየሰራሁት እየተጋገዝኩኝ በየስቴቱ ሲሄድ የሚያግዙኝ መዓት ሰዎች ናቸው እና እንጂ ዮፍታሔ ብቻውን የሚሰራው ስራ ስላልሆነ ለእግዚአብሔር እሺ ብዬ ታዝዤ ስወጣ እንዳንተ አይነት ሰዎችም ደግሞ እያገኘሁኝ አብረን እየሰራን እየተጓዝን ስለሆነ መንገዱን ለማጥራት ሰው ያስፈልጋል እና እኔም ደግሞ እሺ ብዬ ነው የወጣሁት እንጂ ብቻዬን እየሰራሁት አይደለም። ሁላችንም እንደምታውቀው ስናድግ ልጆች ሆነን ህልሞች ነበሩ። ያንተ ህልም ምን ነበር? ልጅ ሆነ ስታድግ እስቲ እያስታወስ ሰፋ ባለመንገድ ያስተዋውቀኝ። ምን ልሆን ብለህ ነበር የምትመኘው እና ምኞትህ ተፈጽመልህ ወይ? እንግዲህ ምኞት ብዬ ምን ነበር የምታስበው ብትለኝ ቫዮሊን በጣም ወድ ነበር እና ቢቻለኝ እና ተመልሼ ሁለት ነገሮች ናቸው አደርጋለሁ እያረግኳቸው የነበረው ቫዮሊን ብጫወትና ሚዚሽያን ኦፕራ ላይ ብጫወት ኦፕራ ብሰራ አላማ እሱ ነበር። ያው አላደረግኩትም፣ አልሞከርኩትም። እ፣ አንድ እሱ ነበር። ሁለት ደግሞ በአባቴ ቲያትር መጽሐፍ የሚጽፍ ስለሆነ እ፣ በአርት ዓለም ውስጥ ነው ያደግኩት ከልጅነቴ ጀምሮ እና በቃ ከሆነ አይቀር ግን ፊልም እንኳን ፕሮዲሰር ሆኖ መስራት እል ነበር እና ሁለቱንም አላሳካውም። ግን በዛው መንገድ በሄድኩበት ህይወት በምታመጣው መንገድ በመሄድ አም፣ የልጅነትን ህልም ብቻ ሳይሆን ግን ከሰው ጋር መገናኘት ሌላ ምን ትወዳለህ ብትለኝ እያደግኩኝ የኖርኩበት በሄድኩኝ መንገድ ግን ከሰው ጋር ሰው ውስጥ ያለውን ፖቴንሻል የሆኑ ችሎታዎችን ሳይሰራ ሲሄድ ሰው በዚህ ምድር ላይ በጣም ያሳዝነኛል። ስለዚህ በተቻለኝ ምንድነው አሁን ምንድነው ዓላማህ ብትለኝ በፊትም የነበረ ነው፣ ግን እንደዚህ ገልጬ ባላወጣውም እ፣ እኔ እናንተ አብረን በመስራት የሚወጣው ፍሩት ያ ነው በቃ የሚያጓጓኝ በየጊዜው አብረን ስንሰራ ኮላቦሬት ስታደረግ ከሰው ጋር የምንሰራው። ስለዚህ በዚህ ምድር ላይ የተቀመጥኩት እንዳልኩ ኮኔክት ኢኒሽቲቭ ከእግዚአብሔር የተሰጠኝ ስም ነው ማለት ፈልጋለሁ። እያንዳንዳችን ፖቴንሻል አለን። ያንን ፖቴንሻል ደግሞ መንገዱ ላይ ሲቀመጥልህ እሺ ብዬ መውጣቱንና ከሰው ጋር መረዳዳት የምንችልበትን መስራት የምንችልበትን መንገድ ያ ነው እንግዲህ ያሁኑ ህልሜም ስራዬም ብዬ የማየው። በህብረተሰባችን ችግር አለ ብቻ ብሎ ማውራት አልፈልግም። ሶሉሽኑም እንዳለ መልሱም በእኛ መሀል እንዳለ ስለሆነ እንግዲህ ባጭሩ ምንድን ነው ዓላማህም ህልምህ ተሳክቷል ወይ ብትለኝም በዚህ በሁለቱ መንገድ ምንድነው የሰውን ልብ ለመንካት ነበር የምፈልገው። ሙዚቃም ስጫወት ነው የሆን ኦፕራ በማይበት ጊዜ ቫዮሊን ምንድነው ልቤን ነው የሚነካው፣ መንፈሴን ነው የሚያረካው። ቲያትርም ፊልምም ተሰርቶ ባይ እና ቲያትሮችንም ባይ ልብ ነው የሚነካው እና እኔም ደግሞ የሰዎቹ ልብ ውስጥ ገብቼ ያለንን ችግር አንተ ወድቀሃል፣ አንቺ ተነስተሃል፣ አንተ ወንድ ነህ፣ አንቺ ሴት ነሽ እያልኩኝ ለመከራከር ሳይሆን ባለንበት መንገድ ልብ ላይ በመስራት እና ኮኔክት ያንን ማድረግ የምንችል ሰዎች እንድንሆን መስራት ነው ብዬ አስባለሁ። እንግዲህ ቀጥታውን በዛ መንገድ ባልሰራውም ልጅ ሆኜ የማስበው ከሰው ጋር መገናኘትን የሚለውን እየሰራው ነው ብዬ አስባለሁ እና የሰው ልብ ጋር መገናኘት ነው እንግዲህ ዓላማዬ እልሃለሁ። ይገርማል። እንግዲህ አባዬ ጸሐፊ ናቸዋ። የጸሐፊነቱ አዎ ፍቅር ያሳደሩበት አባዬ ናቸው። አንተም እኮ ጸሐፊ ነህ፣ ጸሐፊ ፖኤትሪ አይደል እንዴ? ያ እኔ ፖኤትሪ ጽፋለሁ። ግጥሞችን በእንግሊዝኛ ነው አዎ፣ የምጽፈው። ልጁን ግን እንዳልኩት እሱ ብዙ ሰርተሃል። ቲያትሮችን ብዙ ሌላ ጽፎ እስቲ አርመኝ፣ ጥያቄው በጥንቃቄ ላቅርበውና አብዛኞቹ ልበል አብዛኞቹ ኢትዮጵያውያን እኔም ጭምር ስለ ህመማችን እኮ አንናገርም። በባህላችን እኮ ህመም እኮ ድብቅ ነው እና አንተ የምታስተዋውቃቸው ያሉት ህመሞች እኮ ከባህላችን ጋር ይጋጫሉ። የሰው ምስጢር አውጪ ናቸው። እኛ ኢትዮጵያኖች እኮ በድብቅ ነው የምንሰቃየው እና ይሄን አንተ ያጋልጠህ ማውጣት እኮ ቀላል ስራ አይደለም።
እዚህ ብዙ ዓለም ብዙ ዓመቶች ነው ያሳለፍከውና ከነጮቹ ተምረህ ለባህላችን የሚጠቅም ጉዳይ ገብቶ ነው ይህን ስራ የጀመርከው። በጣም ይደነቃል ይሄ እና ይሄ ትንሽ እናውራበት። ከተሳሳትኩ ደግሞ ታርመኛል። እኔ ግን በባህላችን አይን ሳየው የእኛ ህዝብ ስለ ህመሙ አይናገርም። እንዲያውም አብዛኛው ኢትዮጵያም እንዴት እንደሚሞት አያውቅም። ዝም ብሎ ነው ተደፍቶ የሚሞተው እና ይህ ሁሉ አሸንፎ ህዝባችንን ማስተዋወቅ ቀላል ስራ አይደለም። የሚደነቅ ስራ ነው። እንዳልኩ እንግዲህ ሁሉም ጋር ባይሆንም አዘ ካልቸር ትክክል ነው። አሁን ለምሳሌ እኔ ይህንን ኬስ ነው የተማርከው ብትለኝ መጀመሪያ የተማርኩት ከአባዬ ነው። ልጆች ሆነን ቤት ውስጥ ቁርስ ስንበላም ይሁን ራት ስንበላም ይሁን ትምህርት ቤት ሄደን ዊኬንድም ቁጭ ብለን በስርዓቱ ዳያሎግ አድርገን ከ4-5 ዓመት ጀምሮ ከህፃነት ማውራት ከጀመርኩበት ሰዓት ጀምሮ እኔና ወንድሜን አስቀምጦ ሀሳባችን ጭንቅላታችን ያለውን በሙሉ ነው እንድንናገር የሚፈቅድልን የሚጠይቀንም። ሀሳባችንን ሳንገልጽ አንወጣም። ትንሽም ህመምም ቢሆን ለምን እንዴት ብሎ እንዲያውም ሞር ተጨንቆ ነው እና በዛ መንገድ ነበር ስናልፍ ይሆን ነው። ግን አዘ ካልቸር እንደምታውቀው አሁን እንዳልከው ብዙ ጊዜ ቤተሰቦችም አሁን እዚህም እንኳን ኢትዮጵያ እዚህም እንኳን መተን ለምሳሌ አሁን አውቲዝም ያለው ልጅ ሌላው ሰው እንዲያውቅበት አይፈልግም። ያንን የምንደብቅ ነው እና ያ ድብብቆች ነው ብዙ ጊዜ የሚጎዳን። ከብዙ ጊዜ አሁን ለምሳሌ በየትምህርት ቤቶች ይሄዳለሁ እና አውቲዝም ላይ እንኳን ስፔሲፊክሊ እንኳን ባወራ በሌላውም እንዳለ መንታል ሄልዝ የምናወራበትም ቢሆንም የእኛ ልጆች ናቸው ልክ ትምህርት ቤት ሲመጡ ይሄ የአውቲዝም ችግር አብዛኛውን ጊዜ ዳያግኖስት የሚደረጉት ትምህርት ቤት ውስጥ ማለት ነው። ለምን ደብቀ ነው አለመቀበልን ስለምናሳይ ያ ካልቸር በጣም ይዞን ልጆቻችን ላይ ሞር እንጎዳቸዋለን። ኤርሊ ኢንተርቬንሽን የሚባል አለ በአውቲዝም ዓለም ውስጥ እና ዳያግኖሲሱ ቀድመው ያገኙት ሰርቪስም ቀድመው ያገኛሉ። ግን የእኛ ልጆች ባለመቀበል አባትና እናት አንድ መስመር ላይ ባለመሆን ስፔሻሊ ወንዶች ትልቅ ችግር አለብን። አንዳንዴ አብዛኛዎቹ ወንዶች ነው ይሄንን ነገር ሰው እንዲሰማም አንፈልግምም ወይም ደግሞ የተቀበልነው እውነት ይሆናል ካልተቀበልነው ግን ይጠፋል ብለን የምናስብበት አንዳንዴ ድናያል ውስጥ እንገባና እነዚህ ልጆች የሚያስፈልጋቸውን እርዳታ ሳያገኙ ትምህርት ቤት ይደርሳሉ። ትምህርት ቤት ነው ሞር ተገልጦ ችግሩ ሁሉ የሚወጣውና ይህንን ነው የምለው። እኔም የወጣሁበትም መንገድም ሮድ ቱ ሂሊንግ መንገዱን የሚያልኩበትም አንዱ ትክክል ነው አንዱ አይደለም ሳይሆን እየተማማርን እንድንሄድ ሂሊንግ ደግሞ ፕሮሰስ በአንድ ጊዜ የሚያጠለም። ዛሬ ስቄ ብታየኝ ነገ ላለቀስ እችላለሁ። ስለዚህ ያንን ደግሞ ቶሎሬትና የሚያደርገኝ የሚቀበለኝ ደግሞ ህብረተሰብ አለ። እኔ አሁን ፕሮፌሰር ኪሮስ ጋር መጥቼ ቸገረኝ ብል መግባባት የምችልበት እድል እንደሆነ አውቄዋለሁ። ለምን? በመግባባት ጊዜ በማሳለፍ። ስለዚህ ቤት ተቀምጠን ሳይሆን በመውጣት መረዳዳት የምንችላቸው መንገድ ስለሆኑ እየተቀየረ ነው። ግን ችግራችንን ስናወራ ነው መልስም ሶሉሽንም የምናገኘው። ብዙ ጊዜ ዶክተር ጋር ሄደን ዳያግኖሱ የሚጠይቀን ኤክስሬ የሚያነሳው ምን የሚለው ከዛ ፊት ግን ምንድነው ዋትስ ዩር ፊሊንግ ምንድነው የሚሰማህ የቱ ጋር ነው የሚያምህ? ጆሮዬን እያመመኝ እግሬን ነው የሚያመኝ ብለው እግሬ ላይ ብቻ ነው ዶክተር ሊያተኩር የሚችለው። ስለዚህ ይሄንን አሁን መለማመድ ያለብን ጆሮዬን ካመመኝ ጆሮዬን እንዴት እንዳመመኝ ማስረዳት የምችልበት መረዳዳቱም መልሱም የሚመጣው በዚህ መንገድ ስለሆነ በሃይማኖቱም ብንሄድ ስንጸልይም እኮ ስፔሲፊክሊ እንዴት ነው የምንጸልየው? ጌታው ይሄንን እርዳኝ፣ እግዚአብሔር ይሄንን አርግልኝ ስል አምላክ ሳያቀርቱ አይደለም። ግን ስንጸልይ ስፔሲፊክ በሆነች መንገድ ነው የምንናገረውና ያንንም ለማስተማር በሄድን ቁጥር ከባድ ነበር። መጀመሪያ ጊዜ አትናገሩ፣ ከተናገርከው አሟረትክብኝ የሚል ሰው ይመጣል። ልጅህ እንደዚህ ዳያግኖስ ተንስን ለምን እንደዚህ አይነት መጥፎ ነገር ትናገራላችሁ የሚሉህ ቤተሰቦች ያጋጥሙኝ ነበረ። አሁን ግን ሲቀበሉት ግን ለልጆቻቸው ሞር እርዳታ ማግኘት ስለሆነ መንገዱ እየተስተካከለ ነው። ከከባድ መንገድ ነው የጀመርነው፣ ግን ሰው አሁን ሞር እርዳታ ማግኘት የሚችልበትን መንገድ እያየ ነው። ግን አሁንም ብዙ ልጆች እንዴት ነው ከቤተሰቦቻቸው ጋር ኮምፕሌን ከሚያደርጉት ነገር ምንድን ነው? ቤተሰቦች ይህንን ነገር አክሴፕት ማድረግ አይፈልጉም። አባቴ ስለዚህ እንዳወራ አይፈልግም፣ እናቴ ስለዚህ እንዳወራ አትፈልግም።
ችግር አለብኝ ካልኩኝ፣ ዲፕሬሽን አለብኝ፣ ሜንታል ሄልዝ አለብኝ፣ ግን መጀመሪያ የሚሏቸው ሰው እንዳይሰማ ነው የሚሏቸው እና ከልጆቻችን ላይ እንደማተኮር ይልቅ ሰው ሰማ ምን አልሰማ። በዛውም ልክ ደግሞ ቤተክርስቲያንም ይሁን መስጊድም ይሁን ሌላም ቦታም በምንሄድበት ቦታ ላይ የታመመ ሰው ካየን ከመጠቆም እሷ ልጅ እኮ እሷ እንደዚህ ነች ብለን በአሽሙር ወይም ደግሞ ይሄ በማሽሟጠጥ የምንናገራቸውን ነገሮች ካላቆምን በስተቀር እነዚህ ሰዎች አሞኛል ብሎ ለመውጣት አይደፍሩም ማለት ነው። ስለዚህ መጀመሪያ ያለብን እኔ ካልታመምኩኝ እግዚአብሔርን አመስግኜ የታመመ ሰው ሳይ ግን እዛ ሰው ላይ በአሽሙር ለመናገር ሳይሆን ምን ልርዳ ብዬ መጠየቅ መቻል አለብን ብዬ አስባለሁ። እና ከሂደት ጋር እየተሰራ ነው። እንዳልከው ከባድ ነበረ፣ ግን በሄድኩበት መንገድ ግን ብዙ ለውጦችን እያየሁበት ስለሆነ እግዚአብሔርንም በዛው ማመስገን እፈልጋለሁ። ግልጽ ሆነው ደግሞ የወጡ ሰዎች ደግሞ ብዙ ስላሉ ሌላውንም እየረዱ ስለሆነ ደፍራችሁ ለወጣችሁ፣ ለተናገራችሁ፣ እዚህ ጆርኒ ላይ አብረን እንስራ ላላችሁትም ደግሞ እነሱንም ደግሞ በጣም ማመስገን እፈልጋለሁ። አሁን ያልከው ነገር ቀላል ነገር አይደለም። ምን አስታውሳለሁ መሰለ፣ አንተም ታውቀዋለህ የሚል እምነት አለኝ። አንድ የታወቀ የተከበረ ሳይኮአናሊስት ነበር ፍራንስ ፋኖን የሚባል እና አልጄሪያ ፈረንሳዮቹ ልከውት ሐኪም ለመሆን ሄደ እና ፈረንሳዮቹ በዚያ ወቅት አልጄሪያኖቹ ባለቤቶች ሆነው በሚገዟቸው ጊዜ ነው ፋኖን እዚያ ሄደው እና የታመሙ ሰዎች ይመጡና ያጫውቱታል፣ ይነግሩታል ህመማቸው። እና አንዱ መጣና ምንህ ነው አለው። ጆሮዬ ያለው፣ አይኔ፣ ሁሉም ቦታ በሙሉ በቃ ይሄ ፋኖን አየውና ምን አለው፣ አንተ የሚያሳምምህ ያለው ባህልህና የገዢዎቹ ጭቆና ነው አለው። ባህሉና ገዢዎቹ ካልተለወጡ ያንተ ህመም ሊታከም አይችልም ብሎ በፍቅር ሰኘው። ይህ በአንተ አይን ከኛ ባህል ከኛ ሀገር ጋር ማያያዝ ይቻላል ወይስ የእኛ ህመም ለየት ያለ ነው? እንዴት ነው የምታየው? ማገናኘትም መለያየትም እያንዳንዱ ካልቸር የራሱ ህመም አለው ብዬ አስባለሁ። ግን ቅድም እንዳልኩ ነው እንግዲህ አይደንቲፋይ ስፔሲፊክሊ ካላወራህ የታመምክበትን ቦታ ማንም ሰው ማይንድ ሪደር አይደለም እና ሰውም ደግሞ እንዲረዳኝ ከፈለግኩኝ መጀመሪያ እኔ ደፍሬ መናገር መኖሬን ማወቅ አለብን። ግን እንዳልኩት ደጋግሜ የምለው አሁን ብዙ ሰዎች መናገር ፈልገው ህብረተሰቡ ምን ይለኛል ያገለኛል ወይ ብለው የሚፈሩበት መንገድ ስለሆነ ወደ እኛ ብቻ እንኳን በመልሰው ሰውንም የምለምነው በተቻላችሁ መጠን አሁን ቤተክርስቲያን ሲሄዱ አሁን አብዛኛው እንዳልኩ ቅድም ደጋግሜ ስለ አውቲዝም ስፔሲፊክሊ ማውራት የፈለግኩት ምንድን ነው ሞር ያሳለፍኩትም ህይወት ስለሆነ ልጆቻችን ለምሳሌ ቤተክርስቲያን ውስጥ ስንወስድ ባየሁት መንገድ ሰው ምንድነው የሚባለው ይሄ የምትለው ነገር የለም ወይም ደግሞ ረበሹ ብሎ በማለት ብቻ የምሄድበትን መንገድ ያንን ስለፈራው መሄድ አቃተኝ ይሉኛል። እና መርዳት የሚፈልጉ ሰዎችም አሉ፣ መረዳትም የሚፈልጉ ሰዎችም አሉ። ግን በተቻለ መጠን የማናውቀውን እንዴት ልርዳ ብሎ ብንጠይቅ አስዩም ባለማድረግ ልጆቹ ቢሯሯጡ ስናያቸው ረባሾች ወይም ደግሞ መጥፎ ልጆች ለማሳደግ ፈልገን ያደረግነው ነገር ሳይሆን የልጆቹ አቅም ስለሆነ በምን አይነት መንገድ እንርዳ ብለን መጠያየቅ ያለብንና ከሂደት ጋር የሚሄድ ነው የሚጓጓዝ ነገር ነው እና ሞር በተቻለ መጠን ደጋግሜም ቀላል የሚመስል ግን ከባድ ሆኖ እንደ ባህል የያዝነው ነገር በተቻለ መጠን ምንድነው እንዴት አድርጌ ልርዳ ብሎ መጠየቅ ማናቀውን እናውቃለን ብለን ዘለን እንዳንገባ ወይም ደግሞ አስዩም እንዳናደርግ ጠይቀን ቤተሰቦቹን ምን ልርዳሽ ምን ልርዳ ብሎ መጠየቅ ይኖርብናል ብዬ በዛ በደመደመው ይሻለኛል። ኢንጀነራል በጣም ቆንጆ መልስ ነው።
እሱ ብቻ አይደለም ደግሞ ሌላ ነገር ደግሞ ትዝብት ጥሩ ነው። አሁን አዳዲስ ነገሮች እያየሁ ነው፣ እየፈለፈሉ ናቸው። የሽማግሌዎቹ ኢትዮጵያውያን ሁኔታ በጣም ያሳስበኛል። አሁን ልክ ነው፣ ቤተ ክርስቲያኖቻችን መከበር ነው ያለባቸው። ያቅፋሉ፣ እንደ ቤት ሆነው ያገለግላሉ። ኢትዮጵያኖቹ እሑድ እሑድ ሁለት ሶስት ስራ እየሰሩ እንደምንም ብለው ጠዋት ተነስቶ ቤተክርስቲያን ይሄዳሉ፣ ከህዝቦቻቸው ጋር ይገናኛሉ። ያቺ ቀን እንኳን ሌላ ቀኖች ባይመቿቸው፣ ያቺ ቀን ግን ያቺ እሑዷ የሰላም ቀን፣ የደስታ ቀን፣ የመገናኘት ቀን ትሆናለች። ነገር ግን አሁን እኔ ትዝብቱን ሳየው ብዙ ሽማግሌዎች ቤታቸው ብቻቸውን እየሞቱ ናቸው። ያንተ ስራ ቀላል ስራ አይደለም። እንዳልኩት አንተም እንዳቀረብከው የብዙ የወጣቶቹ፣ የሽማግሌዎቹ፣ የህመምተኞቹ የሚያሳካ የሚያሟላ ስራ ነው ያዝከው። ይህ ደግሞ አሁን ሊጨመርብህ ነው። በችሎታ እኔ ለምሳሌ ከጓደኞቻችን ጋር ይሄ ነገር አስነሳሁትና እየሰሩበት ነው። ሽማግሌዎቹ የሚገናኙበት፣ ሀሳባቸው የሚለዋወጡበት፣ ጊዜ የሚያሳልፉበት ቦታ ቢፈጠርላቸው ምን ይመስላል? ትልቅ ሀሳብ ነው። አውርተንበታል እንዳልኩህና ይህንን የአደልት ዴይ ኬር ይባላል። እሱን ለመስራት አሁን ለምሳሌ እንደ አባቴ አይነት እዚህ አሁን እንደምታየው ቀኑን ሙሉ እኔ ከሌለ ወይ ወንድሜ ከሌለ ብዙ በስርዓቱ የሚያግባባው የሚያወራው አለ። ያ ጓደኞቹ ጋር እየደወለ ያወራል። ግን ቁጭ ብሎ እንደዚህ አብሮ መብላትን፣ አብሮ መጫወትን፣ ካርታ መጫወት ይሁን የተለያዩ ቀልዶችን ማድረግ በጣም ከባድ ነገር ነው እና በተቻለ መጠን በሚያሳዝን ሁኔታም ኢትዮጵያም ሁኔታው በጣም እየተቀየረ ነው። ድሮ በጣም ቤተሰብ አንድ ላይ ተሰብስቦ የሚኖርበት አካባቢ አሁን ያ በጣም ቀንሷል። እዚህም ደግሞ ቤተሰቦች ሲመጡ ልጆች መስራት አለብን ብለን ስለምንወጣ ልጆች አባቶቻችን አሜሪካ መጡ እንጂ ቤት ውስጥ ብቻቸውን ነው ብዙ ጊዜ የሚያሳልፉት። ይሄ በጣም እኔ እንደ ኃጢአት እንደ ትልቅ ከባድ ነገር ነው ብዬ ነው የማስበው እና ይሄ ሰንተር ቢፈጠር ለሁላችንም ወላጆቻችንም አሁን አብዛኛዎቹ ዲፕሬሽን ብለው አይናገሩ እንጂ ብቻቸውን ነው የሚያሳልፉት። የሚያወሩት ሰው ሳይውሉ ነው ቀኑ ሙሉ የሚውሉት። ያንን መመለስ የምንችለው አሁን ቦስተን ዴይ ኬር ለመክፈት እንደዚህ እየተነጋገርን ያለ ነው። ምክንያቱም እዚህ ላይ ቢከፈት ወላጆች መጥተውና በተቻለ መጠን ሌሎችም እኔ መጠየቅ የምፈልገው በጣም የሚያሳዝን ሁኔታ አንዳንድ እናቶች አባቶች ሲመጡ ቤቢስተር ይሆናሉ። መጥተው ልጆች ነው የሚጠብቁት። ከዛ ውጭ ግን ወጥተው ሌላ ኑሮ እንዲኖራቸው ደግሞ ብዙ ጊዜ አናስተውልምና ልመናዬም ጥያቄም እናት አባት ጸጋ ነው። አያት መጥቶ ልጅ ማሳደግ ትልቅ ጸጋ ነው። በዛው ልክ ግን እነዚህን እናትና አባቶች ደግሞ ወጣ ብለው ደግሞ ከራሳቸው እድሜ ሰው ጋር ጊዜ እንዲያሳልፉ፣ እንዲጫወቱ፣ እንዲዝናኑም እንደ ድሮ እንደሚሰበሰቡት አንድ ላይ ቡና መጠጣት የሚችሉበትን አንዳንድ ቦታዎች ጥሩ እየተሰሩ ነው። እንደዚ አይነት ነገሮችን ብናለማምድ እናቶች አንድ ላይ አባቶች አንድ ላይ ሆነው የሀገርን ቋንቋ እያወሩ እየተጫወቱ የሚውሉበት ቦታ በጣም የሚያስፈልግ ስለሆነ እንደ ኮሚኒቲ እንዲያውም ቻሌንጅ ይህንን የምታዳምጡ ኦልሬዲ እየሰራችሁበት ከሆነ ይሄ ተሰርቷል፣ ይሄን ላይ ኮላቦሬት ማድረግ እንችላለን። ቦስተን አካባቢ ግን ይሄን ኦልሬዲ እያወራንበት ስለሆነ አንተ ባነሳኸው ላይ ስፔሻሊ ፐርሰናልም እንኳን ባስበው ለአባቴ መዋያ ቦታ ባገኝ እኔም ወጥቼ ስሰራ ጊዜውን በእድሜው ከሱ እድሜ ካሉ ጋር አውርቶ ቢወጣ መንፈሱም ይታደሳል፣ ጤናውም እድሜውም ይረዝማል በዛው መንገድ እና ትልቅ በጣም የሚያስፈልገን ዘ ኮሚኒቲ ደግሞ በጣም መስራት ያለብን ቻሌንጅ ነው። ጥያቄውንም ስላነሳኸው በጣም ደስ ብሎኛል። በጣም አመሰግናለሁ። ብዙ የተማርኩበት ነው። በጣም የሚያሳስብ ጉዳይ ነው ያስነሳው እና አሁን እስኪ ወደፊቱ እንጓዝ ያብረን። እኔ ከአንተ ጋር ለመስራት ዝግጁ ነኝ። አንድ ቦታ ተገናኝተናል። አሁን ከጓደኞቻችን ጋር ያስደስቱን ነገሮች ካሉ ማረሳው የአድዋ ጉዳይ 2 ጊዜ ጋብዛለሁ። አንተ ነው ከኢትዮጵያ ሕዝብ ጋር ያስተዋወቀኝ ማለት ይቻላል።
ብዙ ሰው አያውቀኝም ነበር። እዚህ በድብቅ ጸሐፊ ነኝ። መጽሐፍ ነው የምወደው፣ በድብቅ ነው የምኖረው። ግን የአድዋ ጉዳይ መጣና ተነስ ተዋወቅ ከህዝብ ጋር ብለህ አስተዋውቀኝ። ከዚያ ብዙ ነገሮች ነው የተከፈቱልኝ እና ዝግጁ ነኝ ከአንተ ጋር አብረን እንድንሰራ። እንዲሁም እንደምታውቀው ጓደኞቻችንም ስማቸው መሰየም አያስፈልግም፣ ታውቃቸዋለህ። ሁሉም ባለሙያዎች ናቸው። ጥሩ ነገር ይዘናል ባይ ነኝ። እግዚአብሔር ይቀድሰውና በሱ መንገድ እንጓዛለን። እና አሁን ለወደፊቱ የምታደርጋቸው የምትመኛቸው ነገሮች ቢኖሩ ምን ይሁን? አሁን ቆንጆ ጥያቄ። አሁን ከአንተ እንኳን ብጀምር ፕሮፌሰር ኪሮስ ማን ነው ብለን አንዳንዴ በውስጣችን ያለውን ነገር ብዙ የማናውቃቸዋለን እና አንተ ብዙ ስራውን ሰርተሃል። በኋላም ደግሞ ያንተንም ኢንተርቪው ስናደርግህ ያንተንም ታሪክ ሞር ማውጣት የምንችልበት መንገዶች ይኖራሉ ብዬ አስባለሁ እና ሪሶርሱ በመሀላችን አለ። ብዙ ጊዜ ሰው ሀሳቡ አለ፣ ግን አብሮ ለመስራት አንዳንዴ ወደኋላ የሚጎትቱን ነገሮችን ወደኋላ አድርገን ስፔሻሊ ለሚቀጥለው ጄኔሬሽን ምን ማስተላለፍ አለብን ነው። አሁን አንተም ስትመጣ አሁን ቦስተን ውስጥ በጣም ማከብረው የመሳ ማሳቹሴትስ ኢትዮጵያን አሶሲዬሽን ሰፖርት ግሩፕ አለ። አድዋም የሚዘጋጀው በዛ አምብሬላ ሆኖ ነው። እኔም ከነሱ ጋር ሆኜ ያደግኩበት ወንድሞች እህቶች ደከመኝ ሳይሉ የሚሰሩበት ትልቅ ኦርጋናይዜሽን ነው። አሁን ቦስተን አካባቢ የምትኖሩ ካላችሁ መታችሁ መሳን ብትቀላቀሉ ልክ ፕሮፌሰር ኪሮስ እንደመጣው አብሮ ላይ መስራት የምንችለው ከውጭ ሆነን አንዳንድ የስናና ነገሮችን ላናቃቸው እንችላለን። ውስጥ በመምጣት ግን ምን እንስራ ምን እናገልግል ካልን አሁን መሳ ሃይማኖት የማይገባበት ዘር የማይገባበት ወንድ ሴት የማይል ድርጅት ስለሆነ ከእነሱ ጋር ኮላቦሬት ማድረግ የምንችልበት መንገዶች ብዙ አሉ እና ኑ እንስራ ነው ጥያቄው። እኔም ደግሞ በየስቴቱ በሚሄድበት ጊዜ እንደዚህ አይነት ድርጅቶችን ለማጠናከር ባሉት ስቴቶች መካከል የኢትዮጵያ ኮሚኒቲ ጠንክሮ ቢወጣ ምንድን ነው የሚሆነው? ለልጅ ልጆቻችን አስተላልፈን የምንሄደው ነው። የእኛ ጠንክሮ አለመስራት ግን ከኮሚኒቲው ሊያጠፏቸው ስለሚችል ሞር በሸሹ ቁጥር ለመመለስ ከባድ ነው የሚሆነው። ምክንያቱም ያቺ ክር እንዳትሰበር አሁን በጣም ላልታ ነው ያለችው እና መልሰን መስፋት የምንችልበት ደረጃ የኛ ነው ከመበጠሱ በፊት ማለት ነው። ስለዚህ በየአካባቢያችሁ ያሉ ድርጅቶች ጥሩ የሚሰሩ ካሉ ወይም ደግሞ አሁን ማልኩት እኔ ኮምፕሌን ለማድረግ ብቻ ሳይሆን ቸርቾች የሚጣሉ ሞስኮችን ውስጥ የሚጣሉ በኮሚኒቲ የምንጣላ ህብረተሰብ ሆነናል እና ያንን ትተን ለነገ ብናስብ ለነገ መስራት የምንችልበት መንገድ ብዙ ብዙ መንገዶች ስላሉ እንስራ ነው ኑ ነው። ፕሮፌሰር ኪሮስን ሞር ማወቅ የምትችሉበትን መንገድ ሪሶርሳችን በመሀላችን ያለውን እናክብር። መጀመሪያ አንዳንዴ ወይ ነጮቹ ጋር እንሄዳለን መልስ ለማግኘት፣ በመሀላችን ግን ማን አለ ብለን መጠየቅ አለብን። አሁን ይህንን ፕሮግራም ከወጣ ለምሳሌ የአሁኑ እሁድ ቢዝነስ ታክ የምንለው ኔትወርኪንግ የምናደርግበት በየወሩ የሚደረግ አለ። እዛ ላይ ምንድን ነው የምናስተምረው የምናደርገው ምንድን ነው? ፕሮፌሰር የአምላክ አለ እሱ መጥቶ የቢዝነስ አስተማሪ ፕሮፌሰር ስለሆነ መጥቶ ስለ ቢዝነስ ለኮሚኒቲ እንዴት ይጠቅማል ብሎ ማስረዳት ይችላል። ከዛ ደግሞ አንድ ቢሉ ባርበር ወንድማችን ምስክር አለ። እሱ ደግሞ መጥቶ ምንድን ነው የሚያስተምረን? ስሞል ቢዝነስ በምን አይነት መንገድ ነው መማር የምንችለው? አሌክስ መጥቶ ስለ አሌክስ አውቶ ስሞል ቢዝነስ መማር እንችላለን። ከዛ ደግሞ አንድ ደግሞ ገና አንድ ዓመት የተማረ ኮሌጅ ያለ ኢኮኖሚክስ እያጠና ያለ ሜጀር ደግሞ ወደ ሪል ወርልድ ከመግባቱ በፊት ከነዚህ ጋር ተገናኝቶ በሜንቶርሽፕ ኮሚኒቲውን ማሳደግ እንችላለን። ስለዚህ ይሄ ምንድን ነው? ኦነሪንግ በእጃችን ያለውን መጀመሪያ አፕሪሺየት ማድረግ አለብን። አሁን ከአንተ ጋር በኋላ የምንወያይበት ብዬ ሞር ሰፋ አድርገን ስለ ዘርዓ ያዕቆብ ስንት ሰው ነው የሚያውቀው? ይህንን የኛ የሆነ ነገር መጀመሪያ እናክብር። ከዛ ደግሞ አብረን ማደግ የምንችልበትን አብረን መስራት የምንችልበትን ሰፋ አድርገን ስለምንሰራ እኔ ምንድነው ኮኔክቲንግ ኢች ዳት ማለት አንተ አንድ ዳት ነህ፣ እኔ አንድ ዳት ነኝ። የተለያየ ኮሚኒቲ ሪሶርስ ዳት ናቸው። እነሱን ስናገናኝ መልሱ በመሀላችን ስላለ እኔ ሞር ተስፋ ነው ያለኝ። በተስፋ ከተንቀሳቀስን አምላክን አምለን እግዚአብሔርን አምለን ከተወጣን ደግሞ መስራት ከሚችሉ ድርጅቶች ጋር ደግሞ አብሮ በመስራት ብዙ ነገሮችን ማግኘት እና መስራት እንችላለን ብዬ ስለማስብ ችግሩን ብቻ አውርተን እንዳንለያይ ነው ቻሌንጅ የማደርገው ሁሌ።
ሶሉሽኑንም አውርተን እንድንላይ በችግራችን ብቻ ኮኔክት አድርገን እንዳንሄድ በሶሉሽኑም ደግሞ ኮኔክት አድርገን እንድንሄድ ከሰራንበት 100% መናገር የምችለው ሶሉሽኑ በእኛ መሀል አለ። አሁን በምትሄድበት ያለ ጉዞ ሁልጊዜ ህይወት እንደምታውቀው ሁሉም የምንመኘው አይሆንልንም። በመሀል ሳንፈልጋቸው ጎላ ብሎ የሚወጡ አስቸጋሪ ነገሮች አሉ። የህይወት ትርጉም እሱ ነው። ምን አይነት ነገሮች ነው አንተን ማሸነፍ የምትፈልገው? የሁሉ ሰፋ ያለ ህልምና ጉዞ እንዲሳካልህ ምን ነገሮች እያጋጠሙ ነው እና እንዴት አድርገህ ነው የምታሸንፋቸው? እንግዲህ ተመልሼ ወደኋላ የሚሄደው ምንድነው ጸሎት ነው የምለው እኔ ሁሌም። ጸሎት እንግዲህ ለሁሉም እንትን ባልም ለእኔ ጸሎት ከእግዚአብሔር ጋር መገናኘት ትልቁ መንገድ ነው። ግን የምጠይቀው ቅድም እንዳልኩት በመሀላችን ብዙ መልሶች እያሉ እየተጠቀምንባቸው ስላልሆነ ልመናይም አሁን በዚሁ በቦስተን መሀል አሁን ራሱ 2 ሳምንት ውስጥ ምናምን ልጆቻችን ወጣቱ በድራግ ውስጥ ተይዘው አይተናል። መንታሃውስ ላይ የወደቁ አይተናል። ይሄ ችግራችን የሌላው ሳይሆን የጎረቤቴ ሳይሆን የኔም ነው ብለን መቀበል መቻል አለብንና ባካችሁን የኔ ልመና ምንድን ነው? መልሱ እያለ እንጠቀምበት፣ እንስራበት። አንዳንዴ በጣም ከባድ የሚመስለው ምንድነው አባባሉ ማለት 50 ሎሚ ለሌላው ሸክም ቢሆን አንዳንዱን ግን መከፋፈልና ለ50 ሰው ግን ጌጡ ነው የሚሆነውና ፕሮፌሰር ኪሮስ በሚሰራው ላይ ባግዘው ፕሮፌሰር ኪሮስ ደግሞ ዮፍታሔ በሚሰራው ላይ ቢያግዘው ኮሚኒቲን የምናሳድገው 1-to-1 ኮኔክሽን ሲኖረን ብቻ ነው። ስለዚህ የፕሮፌሰር ኪሮስ ማደግ የዮፍታሔ ማደግ ነው የሚል እምነት ማሳደር አለብኝ። መጀመሪያ የፕሮፌሰር ኪሮስ ውድቀት የኔም ውድቀት ነው የኔም ህመም ነው ብዬ መቀበል አለብኝ። ስለዚህ እኔ አሁን እንደ ኤግዛምፕል ሁሌ ሲሰጥ አንዳንድ ሰው የሚሰማው ኮርፖሬት ውስጥ ስለነበርኩኝ አንድ ህንድ ማናጀር አንድ ከተቀጠረ 2 ወር ባልሞላ ጊዜ ውስጥ በትንሹ 10 ህንድ ይቀጠራል። የእኛ ግን ኮርፖሬት አለሙ ስንሆን እኔ ብቻ ነኝ ጥቁር የምንላለን። አንዳንዴ እኔ ብቻ ነኝ ኢትዮጵያ ውስጥ ያለው። ይሄ ኩራት መሆን የለበትም፣ ድክመት ነው። የምናፍርበት ነው መሆን ያለበት። ማን አለ ከስገባ እኔ ለሌላው እኔ ያለፍኩትን ችግር ሳያልፍ የትኛውን ነው ማስቀጠር ያለብኝ? ቢመጣ እንኳን ምሳ እንኳን ተባራተን እንጀራ ይዘህና ብዬ እንኳን አብሬ እንጀራ መብላት የምችልበት መንገድ ይፈጠራል። ስለዚህ እንፈልግ። መንገድ ላይ ስንሄድ ሌላ ኢትዮጵያዊ ማን አለ ብለን መስሪያ ቤት እድሉ ተቀጦ ያላችሁ ፖዚሽን ላይ ያላችሁ፣ እኔ ቦስተን አካባቢ አብዛኞቹ ያቆኛል። ምንም ቦታ በነበርኩበት ቦታ ላይ ክፍተት ቦታ ካለ ለህብረተሰቤ ማን መጥቶ መቀጠር አለበት ብዬ ነው መጀመሪያ የምጠይቀው። እና እንደ ህብረተሰብ ነው የምናድገው። ህንድ 1 ቢሊዮን በላይ ህዝብ ናቸው። አሁን እዚህ ሀገር ሲታሰብ ግን ህንድ በሙሉ ስማርት ነው ተብሎ ይነገራል። እነሱ እኮ ጂኔሶች ናቸው ይባላል። በምንም ተአምር 1 ቢሊዮን ህዝብ ጂኔስ ሊሆን አይችልም። ግን በሰሩት ህንዶች ግን ሙሉውን ህንድ አድጓል። እኛም ደግሞ አንድ ኢትዮጵያዊ ፕሮፌሰር ኪሮስ አለ ከተባለ እኮ ኔክስት ታይም ሲገኝ እንዴ ያ ፕሮፌሰር ኪሮስን ታውቁታላችሁ ኢትዮጵያዊ ተብሎ ነው የሚነገረው። ስለዚህ የአንዱ እድገት የኮሚኒቲ እድገት ነው፣ የዮፍታሔ እድገት የኛ እድገት ነው ብለው ሰው እንዲያስቡ፣ የኔ ወድቅ የሌላ ውድቀት ነው ብሎ የሚያስብ ህብረተሰብ መገንባት እንድንችል ነው ጸሎቴም ልመናይም። ቻሌንጂንግ ነው የስ አለመተማመን ሊኖር ይችላል። ግን በስራችን ግን ብዙ ነገሮችን አብረን መስራት የምንችላቸው ስለሆነ እኔም ቤቴም መንገዴም ክፍት ነው የምለው። በዛ ላይ ደግሞ ቅድም እንዳልኩ ኮኔክት ኢንስቲትዩት ኦልሬዲ ብዙ የሚሰሩ ሰዎች አሉ፣ ግን ሳይታወቅ በድብቅ በኮሚኒቲ ቤተሰቦቻቸው ላይ ብቻ የሚሰሩ አሉ። ያንንም ልምድ ባካችሁ ወደ ኮሚኒቲው ይዛችሁት ነው። ቤታችሁ በደስረት ከሰራ እኔ ጋር የሰራው ላካፍል ብላችሁ ይዛችሁት ነው። ጥሩ ቤተክርስቲያን ካላችሁ በደንብ የሚሰራ ጥሩ መስጊድ ካለ ጥሩ እየተሰራ ልጆች ላይ እየሰራችሁ ካላችሁ መታችሁ ይሄንንም ላካፍል ብላችሁ እንጂ አትቆልፉት ነው። ለእኔ ኮሚኒቲ ብቻ ነው ይሄ የሚሰራው ብለን
ወይም ተጠቅመንበታል ብለን ከምንቆልፈው መንገዱን ከፍተ ነው ሁላችንም ሃይማኖት ዘብ ሳንል ወንድ ሴት ሳንል ህፃን ልጅ ትልቅ ሳንል ይሄንን አስወግደን ያለንን ሀሳብ እንደ አይዲያ ደግሞ ሼር ማደራረግን ትልቁ ነገር ስለሆነ ያንን አይዲያ ሼር ካደረግነው ለብዙ ሰዎች ማሳደጊያ ስለሚሆን ማይ ብራዘርስ ኪፐር ማይ ሲስተርስ ኪፐር የሚለውን ሜንታሊቲ ከያዝ ነው እኔ የትን ቦታ እንደርሳለን ብዬ እላለሁ። እንግዲህ ቻሌንጁም ምንድነው? ቻሌንጁም መልሱም እንደሚመጣ ያሳየኛል። ግን ባካችሁን አንቆልፍ፣ በክልል ወይም ደግሞ በኮሚኒቲ ዘግተን ወይ በቤተሰብ ብቻ ዘግተን እንዳንቀመጥ ይሄንን ልምድ ወደ ኮሚኒቲው ይዛችሁት ኑ ብዬ ነው እንግዲህ ልመናዬም ጥያቄም የሚሆነው። ይገርም ነው የተሰጠኝ ትምህርት በጣም አስደስቶኛል። ደስ ስላለኝ ስለምኮራበት እንግሊዝኛ የሚናገሩ ሰዎች አጠራርገህ በእንግሊዝኛ ብታስተዋውቅልኝና በሱ አድርገን የዛሬው ፕሮግራም ብንዘጋ በጣም ደስ ይለኛል። Okay, Shane. Greetings to all. I'm so happy to be here with Professor Quiros and the families of Professor Quiros, the viewership. If you're just meeting me for the first time, my name is Yoftahe. I live in Boston, Massachusetts. I'm a father of 5 and 2 girls and 3 boys. And I have a nonprofit that's called Connecting Each Dot. And I work on this community building. Pretty much that's what I do. And I focus mainly on 5 things. One of the things is on autism, which is what? Awareness, acceptance, and advocacy. So that we can understand each other and support each other. That's one of the main topic under the nonprofit. The second one is conscious parenting. We need to be able, it's not just only having kids, but to be able to grow and understand our kids, their language, their culture, how they grow. Nowadays, they just faced in so much social media and AI world. We need to be able to grow and connect with our kids because there is been creating bigger gaps. So it has to start from the parents. So consciously, we have to start parenting. Consciously, we have to be present. We have to be present physically. We have to be present emotionally. We have to be present spiritually. Then we discuss also on mental health. Mental health, most of the time in our culture, has become a taboo, not only in the Ethiopian culture, but in the whole world, pretty much talking about mental health is considered sometimes as a weakness. But let's make sure to understand so that mental health, just like it's a whole, if I have a broken arm, I could have a broken brain. So make sure to understand this is treatable as long as we support each other. So trauma, generational trauma can be avoided by first accepting what issues that I have, what mental health issue that I may have. So let's treat that trauma so that I don't pass it on to the next generation. Then we have what's called the youth power, the youth voice. That's specifically focused on the youth from 18 to 26, 27, that where they come in and they tell us for their own voice what they're going through, what they're running from culture, why they're running away from religion. So we need to bring them and close that gap by giving them more voice, because most of the time, as parents, we try to dictate what the kids have to be, but we don't pause and listen to the kids what they have able to be able to share. So let's listen to them and connect and give them the voice. And then on TikTok, on different medias, I do have 4 platforms that I bring in. So if you find me on YouTube, please follow and subscribe. But on TikTok also, every Tuesday, I have what's called an immigration support. I bring different lawyers and we discuss immigration laws every Tuesday night. On Thursday night, we do what's called the Yogat Gursha. I bring different writers. So this is about writers and readers connection. By reading, we grow. So the book that I don't read is hurting me. The book that I read is helping me to grow. So we need to understand and be able to read and connect. And then on once a month, we do what's called Ask the Doctor, where we bring different kind on mental health or different primary doctors for the people to come in and be able to connect and ask the direct question directly to the doctors and bridge that gap again. And then once a month, we have what's called Gorebete. Gorebete is one of the biggest culture of our Ethiopian culture. Gorebet means neighbor. And what we do, we promote businesses, we promote nonprofits, we promote people who are doing amazing things and bring uplift to the community. So together,
We can move the mountains. I love that. I am my brother's keeper. I am my sister's keeper because I'm given only two choices. One, to grow as myself, to understand what God gave me the power to be, and that for me to be able to do the work that I have to do, and then help another person, at least one person. If we can accomplish this, connecting each dot means you're connecting one person at a time, one dot at a time, and we can grow together. So let's connect. I'm so happy to be here with Professor Quiros on Quiros Show, and uh, so happy that you have been able to listen to my journey. And Professor Quiros, I really appreciate everything that you do, and I cannot wait to sit down and interview you, also share your journey. But this has been an honor that you took the time to invite me on your program. This is my honor also. And to my beloved Merosians, I am truly delighted to have brought you for the first time an Ethiopian gem who is working on incredible paths of healing about which I hoped you would be aware. And he just did that eloquently and precisely. And now, for the benefit of some Ethiopians who do not speak Amharic, but speak a language called Tigrinya, I'll briefly summarize the essence of what Yofta is doing. ንኽቡራት ትግርኛ ትዛረቡ ኢትዮጵያውያን እዚ ናይ ሎም መዓልቲ ዘምፅኣልኩም ፕሮግራም ክትከታተልዎ ናይ ዮፍትሐ ስራሕ ብደንብ ጌርኩም ክተዳምፁ ይጋብዘኩም ኣለኹ ብጣዕሚ ዝገርም ነገር ልብኻ ዝኣቱ ዘመናዊ ጥንታዊ ናይ ሕመም ምርመራ ምስቲ ባህልና ኣታሒዙ ንህዝቡ ንኽሕግዝ ዝፅዕር ዘሎ ሓውና እሞ ተራኸብዎ ተፋለጥዎ ናቱ ፕሮግራም ረኣይሉ ኢኹም እዚ ዕድል ይኩምኒ ነዚ ሓፃር ግዜ ስለ ዘዳመፅኩምኒ ብጣዕሚ የመስግን። የተከበራችሁ ኢትዮጵያኖች አሁን ፕሮግራሙ በችሎታዬ በእንግሊዝኛ አጠር ባለ መንገድ በአማርኛ በቆንጆ ቋንቋ በሰፊው እንዲሁም በቆንጆ ትግርኛ ቋንቋ ደግሞ አጠር አድርጌ ስራውን ለማስተዋወቅ ሞክሬያለሁ። ስላዳመጣችሁኝ በጣም አመሰግናለሁ። መልካም ቀን። እናመሰግናለን።